አላህ እንደ ጥርሴ እንደዚህ የተሸረፈው ማለት ነው። እንደዚህ የተሸረፈው ወደቀ። ምን ይሻለኛል? ወይኔ እስኪ ተመልከቱት። ምን ይሻላል? እንደዚህ በቃ እንደዚህ ውስጡ እንደዚህ ይሆንና ግር ነው ማለት ነው። ሲያመኝ በእጅ ስነካው እንደዚህ ግርምም እያለ ይወድቃል። አረ እንደው ምን ይሻለኛል? ባዶ ጥርስ እኮ ሆንኩኝ። አሮቤ ልክ እንደዚህ ማለት ነው። እስኪ ከላይ ሲያዩት ጤና ነው፣ ግን ውስጡ ማለት ነው እንዴት እንደሚበላው እንዴት እንደሆነ ማለት ነው። እስኪ ታቅርበው ነበር ይሻለኛል። ጥርስ አለቀ። ምንም እኮ የለኝም ጥርስ በቃ ምንም የለኝም። ደግሞ እኮ የንጽህና ጉለት አይደለም። የንጽህና ጉለት በቀን ስንቴ ነው ማጥበው ማለት ነው ጥርሴን። ግን ምንም ሊያቋቁመው አልቻለም። ባየባሰበት ነው። ሲታጠብ እንደውም ይብሳል። በቃ ይሄ ሳሙና አይደል የጥርስ ሳሙና በሱ ነው እንትን የምለው ማለት ነው። ማጸዳው ግን ምንም እየባሰ ነው የሚሄደው። በቃ እንዳለ እየወደቀ በቃ ይሻለኛል። እንደው ብር የለኝም እንትን አርቲፊሻል አላስተክል። የድሃ ጥርስ አለቀ በሰው ሀገር። አሁን ለራሱ እንዴት እንደሚያመኝ ጥርሴን። አይ እድሌ። ለማንኛውም ይሄን ይመስላል። ዱአ አድርጉ።